ዳጣ ለአቶ ደረጀ ስትል ራሷን አሳልፋ ለፖሊስ ሰጠች። አቶ ደረጀ አሁን ላይ ለኤቢ ሁለት ምርጫ አቅርቦላት ነበረ። እሱም እያለችው እኔ ልጄን ለፖሊስ ከሰጠው ያስሩኛል፣ አንተ ግን ምንም ስላላደረክ ይለቀሃል በማለትም እጁን ለፖሊስ አሳልፎ እንዲሰጥ አደረገች። በዚህን ሰዓት ዳጣ አባቴ ከሚታሰር እኔ ብታሰር ይሻላል በማለትም ለፖሊሶቹ አባቴ የኔ ወንጀል ለመሸፈን ብሎ ነው እጁን የሚሰጠው እንጂ ሰውየውን የገደልኩት እኔ ነኝ በማለትም እቅጩን ተናገረች። አሁን ላይ የእሷ ንግግር እያስደነገጣቸው አቶ ደረጀንና እንዲሁም ናታንን እያስለቀሳቸው ይገኛል። ዳጣ አቶ ደረጀ ከሚታሰር እኔ እጄን አሳልፌ እሰጣለሁ፣ ለአባቴ መስዋዕትነት ሆናለሁ፣ ለአባቴ ዋጋ ከፍላለሁ በማለትም እንግዲህ ዳጣ ለፖሊሶቹ እጇን ሰጠች። አቶ ደረጀ ተንከባክቦ ያሳድጋልኝ ለሱ ክፋት ስታስብ ራስ ወዳድ ስትሆንም፣ ዳጣ ግን ለአባቷ ብላ ከጎዳና ያደገችው ዋጋ መክፈሏ ለሱ አስደንግጦታል። ወይዘሮ ማርታ የተፈጠረው ነገር በመጀመሪያ ፖሊሶቹ መጥተው ሲያናግሯቸው አቶ ደረጀን ዘላንቅ በማድረግም ወይዘሮ ማርታ እሱም ምንድን ነው ፖሊስ ምን ተፈጥሮ ነው ሲልም ቤታችሁ የሰው ነፍስ ጠፍቷል ስትልም ኤቢ ስትደበቅ ዳጣ ብቅ አለች። አቶ ደረጀ ወንጀሉን የሰራሁት እኔ ነኝ ሲልም ልጃችሁ ናት ተብሎ ተጠቁሞናል አለች ፖሊሷም። በዚህን ሰዓት ዳጣ እኔ ነኝ አባቴ ምንም የሰራው ነገር የለም በማለትም እጇን አሳልፋ ሰጠች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁ ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርቲ ዘመተናል። እንግዲህ ዳጣ በሚገርም ሁኔታ ኤቪ አባቷን አሳልፏ ለፖሊስ እጁን ይስጥ ስትልም፣ ዳጣ ግን እኔ ያለው አባቴ እጁን ለፖሊስ አይሰጥም፣ የሰራሁት ወንጀል እኔና እኔ ነኝ በማለትም ለፖሊሶቹ በመናገርም ዳጣ ለአቶ ደረጀ ስትልም እጇን አሳልፋ ሰጠች። ወይዘሮ ማርታ አሁን ላይ ግራ ተጋባች። እናም እንግዲህ አቶ ደረጀ ዳጣ እጇን ለፖሊሶቹ ስትሰጥም በድንጋጤ ልቡ ቀጣለች። በዚህን ሰዓት ወይዘሮ ማርታን ያወዛገባት እሷ ለፖሊስ እጇን በመስጠቷ ተገርም ያለው ነገር ግን ያንተ ድንጋጤና በሽታ ላይ መውደቅህም ግራ አጋባይ ስትልም የወለድኳ ልጅና ብዙ መስዋዕትነት የከፈልኩላት ልጄ አሳልፋ ለፖሊስ ስትሰጠኝ ይችኛዋ ግን ለምን እኔ እያለሁ ብላ እጇን በመስጠቷ ተአምር ነው ሲላትም፣ የእውነት ዳጣ ተአምረኛ ልጅና እንዲሁም ደግሞ ይበልጥ መልካም ልጅ ናት፣ ግራ ያጋባል እያለችም ራስ ወዳድ ሰው ብዙ ነገር ሲያደርግ ራሱን ደግሞ ለሰው የሚያስብ መስዋዕትነት ይከፍላል አለች። እንግዲህ ናታን አሁን ላይ በዳጣ ሁኔታ ግራ ተጋብቶ አሁን አንድ ዳጣ ራሷን አሳልፋ ለፖሊስ በመስጠቷ ለእሱ ግን እጅግ በጣም አስደንጋጭና ጉብዳ ነበረ። ምክንያቱም ወንጀለኛዋ ከቤት ውስጥ ከሙቀበት ቤት ተቀምጣ እንዴት የኔ የማፈቅራት እጇን ትሰጣለች? ይህን እውነትማ ለፖሊስ እና እንዲሁም ደግሞ እውነታውን በካሜራ እየተደረገውን ማንም ሳያይ ቀጥታ በስልኬ አድርጌ ቪዲዮውን ለፖሊሶቹ በማሳየትም ፍቅሬን ነፃ ማውጣት አለብኝ እያለ ናታን እንግዲህ እየተናደደ ይገኛል። ወንጀለኛይቱ እስር ቤት ገብታ እዳዋን ማየት ሲኖርባት አባይና በፍጹም ዳጣ እስር ቤት አያዩም። ዳጣም ባስለቅቃት አቶ ደረጀ ሊይዙ ስለሚችሉ ስለዚህ ይህን ቪዲዮ በደንብ አድርጌ ባካባ አድርጌ ማሳየት አለብኝ፣ እውነት ተደብቃ ከምትቀርና ይቺ አረመኔም እዚህ እንኳ ብትኖር ካላገባኝ እያለች ማሰቃየቷ አይቀርም። ስለዚህ ግዴታ ወንጀሏን በወንጀሏ በሰራችው እንድትቀጣ ማድረግ አለብኝ እያለም አሁን ላይ እንግዲህ ናታን በዳጣ እጅ መስጠት ደንባ እያለቀሰና እየተናደደም ይገኛል። ሌላኛው ወይዘሮ ማርታ ዳጣ ታስራ ልጇ ነጻ ስለወጣችና ባለቤቷ እጅግ በጣም ደስ ብሏታል። ነገር ግን ቢሆንም ሄለናዋ እየወቀሳት የምትሆነው ግራ ገብቷታል። እንዴት ልጄ ነጻ ብትወጣም
ግን ደግሞ ይቺ ንጹሕ ልጅ ራሷን አሳልፏ መስጠቷ ግን ይሁን ለጊዜው እኔ ሰላም ማግኘቴ ጥሩ ነው በቂ ነው እያለችም እናም ቤተሰቤ መተራመሱ በዚህ አጋጣሚ ኤቪ ናታንን ታገባለች። ናታን የኤቪ ይሆናል። ዳጣ እቤት ውስጥ ናታንን እያማለለችና የራሷ ልታደርግ እየሞከረች ነበር። ፈጣሪ እኮ አንድ ነገር ሲያመጣ አንድ ነገር ደግሞ በጥሩ ሁኔታ ሊክሰን እንደሆነ ማረጋገጫ ነው እያለችም ከኤቢ ጋር ማውራት ጀመረች። ኤቢ ይቺ ደነስ እንኳንም እጇን ሰተች፣ እድለኛ ነኝ እማዬ እያለች ጮቤ መርገጥ ጀመረች። ይህንን ያስተዋለው ናታን እናም እማዬ ራሱ በጣም አሳፋሪና ራስ ወዳድ ሆናለች። ልጇን ለማዳን ስትል የኔን ፍቅር መነጠቅ አለብኝ ወይ እያለ እንግዲህ እየተበሳጨ ይገኛል። አቶ ደረጀ ዳጣ እጇን በመስጠቷ እሷን ነጻ ለማውጣት እየሞከረ ባለበት አጋጣሚ ግን ደግሞ አንድ ቃሏን ሰጥታለች ሲልም እውነተኛ ወንጀል የሰራው ሌላ ሰው እንጂ እሷ አይደለችም በማለትም አቶ ደረጀ ፖሊስ ጣቢያ በመመላለሱ እየተናደደች ያለችበት እንግዲህ በሚያሳዝን ሁኔታ ወይዘሮ ማርታ ለምን እሷን ለማስለቀቅ ይሞክራል። እኛ እኮ ምንም ቢፈጠር ምንም ወደን አይደለም፣ ግን ደግሞ ምንም ብታደርግ የኔ ልጅ ከምትታሰር እሷ በፍቃዷ ነው እጇን የሰጠችው። ስለዚህ እስካለን ድረስ እውነት እስከወጣ ለምን የሰላም ኑሮ አሰጠንም አለችው። አቶ ደረጀም በጣም ራስ ወዳድ ሆነሻል ማርታ፣ በጣም እንደዚህ ታስቢያለሽና እንደዚህ ታረጊያለሽ ብዬ አስቤ አላውቅም ነበረ። ወንጀለኛይቱን ደብቀሽ እንዴት ንጹሐን ልጅ ለእኛ ዋጋ የምትከፍለውን ታስራ ትቀር ታያለች ሲላትም ድሮም ተው እያልኩህ አልሰማኸኝም ነበር። ናታንና ዳጣን የሌለ ቅርርብነት አላቸው። በአንድ ክላስም ማታ ማታ እያገኘኋቸው ነው በማለትም ነገረችው። እና ባልሰራችው ስራ ይህን ስህተት ነው ብለሽ ልታሳስሪያትና ልትቀጫት ነው ወይ ሲላትም አይ እንደዛ አይደለም፣ ፈልጋ ያደረገችው ነገር ስለሆነ ስለዚህ ምንም የሚመጣ ነገር የለም አለችው። ማንም አስገድዷት ወይም ደግሞ ለልጅና ለባሌ መስዋዕትነት ክፈይ ብያት አይደለም ስትልም የሷም እናት ብትኖር እንደዚህ ትከራከርላታለች በማለትም አቶ ደረጀ በወይዘሮ ማርታ ተናደደ። ወይዘሮ ማርታም አረምን እያልክ ነው ደርስ ካለን ድረስ ሰላም ስጠን አለችው። አሁን ላይ አቶ ደረጀ መጨረሻ ተበሳጭቶም ይገኛል። ሌላውና ከባዱ እንግዲህ አቶ ደረጀ የተፈጠረውን ነገር ዳጣን ለምን ይህን አደረግሽ ሲላትም አባዬ ኤቪ አንተን አሳልፋ ከምሰጥ እኔ ምንም የሌለኝ እስር ቤት ብቆይ ምንም ችግር የለውም፣ እስር ቤቱን ደግሞ ለትንሽ ጊዜያትም ቢሆን ለምጄዋለሁ አለችው። እንዴት እንደዚህ ያለ ስቃይሽና ያለ ወንጀልሽ ትቀጫለሽ በማለትም አቶ ደረጀ በዳጣ ተናደደ። ሌላውና ከባዱ እንግዲህ አቶ ደረጀ ዳጣን ለማስለቀቅ ቢሞክርም ወይዘሮ ማርታ እንዴት ነው እንደዚህ የምታስበው እንደዚህ የምታደርገው እያለች ቀወጠችው። እሱም ምን ፈልገሽ ነው ምን አስበሽ ነው እንደዚህ የምትጮሂው ሲላትም እሷም አይ ምንም፣ አንተ ግን እያደረክ ያለው ነገር በጣም አሳሳቢና አስቸጋሪ ነው ስትለውም እሱም የተቸገረው ወይም ደግሞ አሳሳቢ የሆነ ነገር ምንም አላደረኩም አልፈጠርኩም፣ ይህ ሁሉ የራስሽ ችግር ነው በማለትም አቶ ደረጀ መልሱን ሰጣት። እሷም ግን እንግዲህ በቃ ያለፈው አልፏል ስትለውም አንቺማ ጤነኛ አይደለሽም፣ ይህች አረመኔ ልጅሽ በርዛሻለች ሲላትም እንግዲህ ምንም እየበረዘኝ ነገርም ሆነ የተሳሳተ ነገር የለም ስትለውም እሱም አይ እንዴት ሰው ያለ ወንጀሉ ይቀጣ፣ ሰው ያለ ወንጀሉ እዛው ይቅርታ ያለሽ እያለም ሌላ ነገር አወራው። ዘበኛውም እነዚህ ሰዎች ምን እያደረጉ ነው? ነገር አለማቸው ምንም ደስ አይልም፣ ምን እየተካሄደ ነው እያለ እንግዲህ ሆዱን መቁረጥ ጀምረው። እኔ ከፖሊስ ጋርና ከጅል ሰው ጋር መገናኘትም ሆነ መነጋገርም አልፈልግም እያለም ይገኛል።
ሌላኛውና ከባዱ እንግዲህ ዳጣ እስር ቤት መግባቷን ስትሰማ ወይዘሮ ሰላም እንዴት ይሄ ሊሆን ይችላል? እንዴት ነው ነገሩ? እያለች መቀወጥ ጀምራለች እዛ ብቻዋን። እናም ልጅሽ ናት እንዴ አለቻት። ስለምን ልጅ ነው የምታወሪው? ዳጣ በጣም የመወዳትና የማከብራት እንደ ልጄ ማያት ናት። እንዴት ሰው ያለ ስራው እስር ቤት ይገባል? በማለትም ወይዘሮ ሰላም ተናገረች። ነገር ግን ማን እንዳጠፋ ማን የሰው ነፍስ እንደገደለ የምታውቀው ነገር ስለሌለ ሰላም ብስጭቷን ቀጠለች። ከዛም ውሃን ለማጣራት ብትሞክርም ውሃም እውነታውን አፈረጠች። አሁን ሰላም ልጅን ነጣ ማውጣት አለብኝ እንጂ በፍጹም እንደዚህ ሆኖ የሚቀጥል ነገር የለም እያለችም ተበሳጨች። አሁን ላይ እንግዲህ ለዛ እውነታውን ለመመስከር ለናታን ነገረችው። ናታን ዳጣንን ነጻ አውጣት ወይዘሮ ማርታና እንዲሁም ደግሞ ኤቪ ሲያወሩ ሰምቻቸዋለሁ። በሰው እጅ በእጅሽ የሰው ነፍስ ጠፍቷል እያለቻት፣ እናም ለፖሊስ እጄን አልሰጥም ስትል ሰምቻለሁ። ይህንን እውነታ ለፖሊስ እኔ እመሰክራለሁ በማለትም እንግዲህ አፈረጠችው። ለዛ እንግዳውስ ኤቢ ወንጀለኛ እንደሆነች ታግዥኝና ኤቢን እናሳስራት ዳጣ ነጣ ሰውጣ ሲላትም እሺ ችግር የለውም በማለትም ተስማማችላት። ናታን አሁን ላይ በዳጣ መታሰር ግራ ተጋብቶ አባዬ ዳጣ እዛ መቆየት የለባትም፣ በፍጹም እንደዚህ ሊሆን አይችልም። ምን አስባ ነው? እንዴት እንደዚህ እጇን ትሰጣለች? መቀጣት ካለባት አንተ ሳኮን ኤቪ ናት። እውነታውን አውጥተን ኤቪ መቀጣት አለባት። በስንት መከራ በጎዳና ስትሰቃይ የኖረች ልጅ አሁን ደግሞ እዚህ በእስር ቤት መሰቃየት የለባትም። ሰው የሰራውን ነው የሚያጭደው። ስለዚህ ኤቢ መቀጣት አለባት። ምናልባችም ተምራ ለሰዎች ሀሳብ ሆና ልትወጣ ትችላለች። ስለውም አቶ ደረጃ አሁን ኤቢን አሳልፎ ለመስጠት በናታን ሀሳብ ተስማማ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ